በአዲሱ የገቢ ግብር አዋጅ ላይ ለአነስተኛ የንግድ ስራዎች ቀለል ያለ ስርዓት ተዘርግቷል። ዓመታዊ የሽያጭ ገቢያቸው ከ2 ሚሊዮን ብር በታች የሆነ አነስተኛ ግብር ከፋዮች ማለትም በአዲሱ የገቢ ግብር አዋጅ ላይ ደረጃ ለ ብለው የተከፈሉት ግብር ከፋዮች ግብር የሚከፍሉት በዓመታዊ ጠቅላላ የሽያጭ ገቢያቸው ላይ እንዲሆን የሚያስችል ቀለል ያለ ስርዓት በአዋጁ ላይ ተዘርግቷል። በዚህ ስርዓት መሰረት አነስተኛ የንግድ ስራዎች ከዚህ በፊት ከነበረው እጅግ የተወሳሰበ የቁርጥ ግብር ስርዓት ተላቀው ዓመታዊ የሽያጭ ገቢያቸው ላይ ተመስርቶ በአነስተኛ ምጣኔ በሰንጠረዡ ላይ እንደምትመለከቱት ከ2% እስከ 9% ግብር እንዲከፍሉ ተደርጓል። ከዚህም በተጨማሪ አነስተኛ የንግድ ስራዎች ሲከፍሉት የነበረው የተርን ኦቨር ታክስ በዓመታዊ ሽያጫቸው ላይ በሚከፍሉት ታክስ ውስጥ እንዲጠቃለል የተደረገ ስለሆነ የተርን ኦቨር ታክስ በሚል በተለይ ከዚህ በፊት ሲከፍሉት የነበረው ታክስ እንዲቀር ተደርጓል። ይሁን እንጂ በሙያ ላይ የተሰማሩ ግብር ከፋዮች አእምሯቸውን ተጠቅመው በአነስተኛ ወጪ ስራቸውን የሚያከናውኑ በመሆኑ ዕቃ ገዝተው ለሚሸጡ የተዘጋጀው በጠቅላላ ሽያጫቸው ላይ የተመሰረተው የማስከፈያ ምጣኔ ለሙያ ስራ ተፈጻሚ እንዲሆን ማድረግ ፍትሐዊ አይሆንም። በዚህ መሰረት የሙያ ስራ የሚሰሩ የሂሳብ መዝገብ አቅርበው ግብር መክፈል እንደሚገባቸው ተደርጓል። በዚህ መሰረት የደረጃ ለግብር ከፋዮች ግብር አከፋፈል ሂደትን ስንመለከት ግብር የሚከፍሉት በጠቅላላ ገቢያቸው ላይ ይሆናል። ግብር የሚጣለውና የሚከፈለው በግብር ዓመት ውስጥ ከዕቃና ከአገልግሎት ሽያጭ በሰበሰቡት ጠቅላላ የሽያጭ ገቢ ላይ ይሆናል። የሚከፈለው የግብር ምጣኔም በዚህ ሰንጠረዥ ላይ በተቀመጠው መሰረት ይሆናል ማለት ነው። እዚህ የመጀመሪያው ኮለመን ላይ እንደምትመለከቱት ግብር የሚከፈልበት ዓመታዊ ጠቅላላ ገቢ ተቀምጧል። በሁለተኛ ኮለመን ላይ ደግሞ ምጣኔ በመቶኛ ተቀምጧል ማለት ነው። ከ100 ሺህ ብር በታች ከሆነ ምጣኔው 2% ይሆናል። ከ100 ሺህ 1 ብር እስከ 500 ሺህ ባለው ሬንጅ ከሆነ ምጣኔው 3% ይሆናል። ከ500 ሺህ 1 ብር እስከ 1 ሚሊዮን ባለው ሬንጅ የዓመታዊ ጠቅላላ ገቢ ከሆነ 5% ይሆናል ምጣኔው። ከ1 ሚሊዮን 1 ብር እስከ 1.5 ሚሊዮን ባለው ሬንጅ ከሆነ ገቢያቸው ምጣኔው 7% ይሆናል። ከ1.5 ሚሊዮን 1 ብር እስከ 2 ሚሊዮን ባለው ሬንጅ ከሆነ ደግሞ ምጣኔው 9% ይሆናል ማለት ነው። ለምሳሌ ሚስተር ኤክስ የሚባል ግብር ከፋይ ጠቅላላ ዓመታዊ ገቢው 620 ሺህ ብር ቢሆን በተሻሻለው የገቢ ግብር አዋጅ መሰረት ግብር ከፋዩ የሚከፍለው ግብር እንዴት ይሰላለታል? እንግዲህ ይህን ለማስላት በቅድሚያ የግብር ከፋዩን ዓመታዊ ገቢ በማየት ደረጃ ሀ ነው ወይስ ደረጃ ለ ነው የሚለውን እናጣራለን ማለት ነው። በአዲሱ በተሻሻለው አዋጅ መሰረት ጠቅላላ ዓመታዊ ገቢው ከ2 ሚሊዮን ብር በላይ የሆነ ሰው ደረጃ ሀ ግብር ከፋይ ነው። ጠቅላላ ዓመታዊ ገቢው ደግሞ ከ2 ሚሊዮን ብር የሚያንስ ሰው ደረጃ ለ ግብር ከፋይ ነው ማለት ነው። በዚህ ምሳሌ መሰረት የግብር ከፋዩ ዓመታዊ ጠቅላላ ገቢው 620 ሺህ ብር ነው። ይህም ከ2 ሚሊዮን ብር በታች ስለሆነ ግብር ከፋዩ ደረጃ ለግብር ከፋይ ነው ማለት ነው። የግብር ከፋዩን ደረጃ ካወቅን በኋላ በአዋጁ ላይ በተቀመጠው መሰረት ግብሩን ወደ ማስላት እንሄዳለን ማለት ነው። የደረጃ ለግብር ከፋዮች ግብር የሚከፍሉት በጠቅላላ ገቢያቸው ላይ ሆኖ በዚህ ሰንጠረዥ ላይ በተቀመጠው የግብር ምጣኔ የሚሰላ ይሆናል ማለት ነው። የገቢ ግብርን ለማስላት ደግሞ ቀጥታ የግብር ከፋዩ ዓመታዊ ገቢው በዚህ ሰንጠረዥ ላይ በየትኛው ሬንጅ ላይ እንደሚያርፍ ቀድመን ቼክ እናደርጋለን ማለት ነው። በዚህ ምሳሌ መሰረት አሁን 620 ሺህ ብር ነው ጠቅላላ ዓመታዊ ገቢው በሶስተኛው ሬንጅ ላይ የሚያርፍ ይሆናል ማለት ነው። ይሄም ከ501 ሺህ ብር እስከ 1 ሚሊዮን ባለው ሬንጅ ማለት ነው። ስለዚህ በዚህ ሬንጅ ላይ የግብር ምጣኔው 5% ነው። አሁን የገቢ ግብር ከዚህ ላይ እናሰላለን ማለት ነው። የገቢ ግብር እኩል ይሆናል ጠቅላላ ዓመታዊ ገቢ ሲባዛ የግብር ምጣኔ። አሁን በዚህ ምሳሌ መሰረት ጠቅላላ ዓመታዊ ገቢው 620 ሺህ ብር ነው። እሱን በ5% እናባዛዋለን። ከተባዛ በኋላ 31 ሺህ ብር ይመጣል ማለት ነው። ይህ ማለት ደግሞ በተያዘው የግብር ዓመት ግብር ከፋዩ የሚከፍለው የንግድ ስራ ግብር ይሆናል ማለት ነው።
ለምሳሌ ይህ ግብር ከፋይ ይህን 31,000 ብር በ2018 ዓመተ ምህረት እንዲከፍል የተሰራለት የግብር መጠን ቢሆን ይህን ግብር በተሻሻለው የገቢ ግብር አዋጅ መሰረት እንዴት ይከፍላል የሚለውን እናያለን። በአጭሩ የአከፋፈል ሂደቱን ማለት ነው። መመሪያ ወይም አዋጁ ስለ አከፋፈል ሂደቱ እንዲህ ይላል። የደረጃ ለግብር ከፋዮች ዓመታዊ ግብር የሚከፍሉት በሚከተለው አኳኋን ነው። ሀ ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉትን ግብር 25% ወይም 25 በመቶ ከሐምሌ ወር መጨረሻ ጀምሮ በሚቆጠር በየ3 ወሩ በ15 የሥራ ቀናት ውስጥ አስቀድመው ይከፍላሉ። ለ በግብር ዓመቱ ሐምሌ ወር መጨረሻ ሊከፍሉ ከሚገባው ግብር ላይ በየ3 ወሩ የከፈሉት ተቀንሶ ቀሪውን ይከፍላሉ ይላል አዋጁ ማለት ነው። በዚህ መሰረት አሁን በእኛ ምሳሌ ግብር ከፋዩ በ2018 ዓመተ ምህረት ሊከፍል የሚገባው ግብር በግብር ማሳወቂያ ወቅት ላይ ቅድም እንዳሰላ ነው 31,000 ብር ቢሆን ይህን ግብር ሲከፍል በአዲሱ አዋጅ መሰረት በየ3 ወሩ በ4 ዙር ከፍሎ የሚጨርስ ይሆናል ማለት ነው። በየ3 ወሩ ሲከፍል ደግሞ ከተያዘው የግብር ዓመት በፊት በዚህ ኬዝ አሁን በ2017 ዓመተ ምህረት ማለት ነው የከፈለው ግብር 25% ለ3 ዙሮች የሚከፍል ይሆናል ማለት ነው። ስለዚህ ይሄን ግብር ለማስላት ከተያዘው የግብር ዓመት በፊት የተከፈለው የግብር መጠን መያዝ ወይም መታወቅ አለበት ማለት ነው። አሁን በእኛ ምሳሌ መሰረት ግብር ከፋዩ በ2017 ዓመተ ምህረት የከፈለው ግብር 28,000 ብር ቢሆን በ2018 ዓመተ ምህረት የዚህን 25% በ3 ዙር ይከፍላል ማለት ነው። በዚህ መሰረት በመጀመሪያው ዙር 28,000 ብር ሲባዛ 25% በእኛ ኬዝ ማለት ነው ከግብር መክፈያው ዓመት በፊት የተከፈለው ግብር እሱን በ25% ተባዝቶ ወይም 1/4 ማለት ነው። ይህን ስናባዛው 7,000 ብር ይሆናል። በሁለተኛ ዙርም በተመሳሳይ መልኩ 7,000 ብር ይከፍላል። በሶስተኛ ዙርም 7,000 ብር ይከፍላል ማለት ነው በወጣለት የጊዜ ሰሌዳ መሰረት ማለት ነው። በድምሩ በሶስቱም ዙር 21,000 ብር ይከፍላል በዚህ ኬዝ ማለት ነው። በአራተኛው ዙር ላይ እንግዲህ እንደሚታወቀው ይህ ዙር ግብር ማሳወቂያ ወቅት ስለሆነ ግብር ከፋዩ የሂሳብ መዝገብ በማቅረብ በዚህ ባቀረበው የሂሳብ መዝገብ መሰረት በተያዘው የግብር ዓመት ሊከፍል የሚገባው ግብር የሚወሰንለት ይሆናል። ለምሳሌ ግብር ከፋዩ ባቀረበው የሂሳብ መዝገብ መሰረት በ2018 ዓመተ ምህረት ወይም በተያዘው የግብር ዓመት መክፈል ያለበት ግብር በዚህ ኬዝ ቅድም እንዳሰላ ነው 31,000 ብር ቢሰላለት ግብር ከፋዩ በአራተኛ ዙር የሚከፍለው በአዋጁ መሰረት በግብር ዓመቱ ሐምሌ ወር መጨረሻ ሊከፍሉ ከሚገባው ግብር ላይ በየ3 ወሩ የከፈሉት ተቀንሶ ቀሪውን ይከፍላሉ ይላል። ስለዚህ በአራተኛ ዙር ላይ በግብር ዓመቱ ሊከፍሉ የተወሰነው ግብር ሲቀነስ በ3 ዙር የከፈሉት አጠቃላይ አንድ ላይ ተደምሮ ማለት ነው። በዚህ ኬዝ አሁን በግብር ዓመቱ ሊከፍሉት የተወሰነው ግብር ወደ 31,000 ብር ቢሆን ቅድም እንዳሰለነው ማለት ነው በ3 ዙር የከፈሉት ቶታሉ ደግሞ 21,000 ብር ነው። ይህን ስናቀናንሰው 10,000 ብር ይሆናል ማለት ነው። ስለዚህ በአራተኛ ዙር ግብር ከፋዩ 10,000 ብር በመክፈል በዓመቱ ሊከፍል የተወሰነለትን ግብር የሚጨርስ ይሆናል ማለት ነው። ስለዚህ በግብር ዓመቱ ሊከፍል የተወሰነው 31,000 ብር ነበረ። ይህም በአራቱ ዙር ከፍሎ በዚህ መልኩ ይጨርሳል ማለት ነው። በአንደኛ በሁለተኛ እና በሶስተኛ ዙር 7,000 ብር ይከፍላል በእያንዳንዱ ዙር ቶታል 21,000 ብር። በአራተኛ ዙር ላይ ደግሞ 10,000 ብር ይከፍልና በድምሩ 31,000 ብር ከፍሎ የዓመቱን ግብር በዚህ መልኩ ከፍሎ የሚጨርስ ይሆናል ማለት ነው። ስለዚህ ይሄ በጣም ለግብር ከፋዩ እፎይታን የሚፈጥር ነው የሚሆነው። ከዚህ በፊት በነበረው አሰራር በግብር ማሳወቂያ ወቅት ላይ ቶታሉ በዓመቱ ሊከፍል የሚገባው ግብር በዛው ሰዓት ተተምኖ በዛው ሰዓት ነበር ሙሉ የሚከፍል የነበረው ማለት ነው። ያ ደግሞ ሎድ ሊያመጣ ይችላል ግብር ከፋዩ ማለት ነው። አሁን ባለው አሰራር ግን በየ3 ወሩ ለዛውም ከግብር ከተያዘው ግብር ዓመት በፊት የተከፈለው ግብር 25% ወይም 1/4 እየተከፈለ ስለሚመጣ ሎዱ እጅግ በጣም የሚቀል ነው የሚሆነው ማለት ነው። ስለዚህ ይሄ አሰራር እጅግ በጣም ጠቃሚ እና ለግብር ከፋዩ እፎይታን የሚፈጥር ሆኖ አግኝተነዋል እኛም። ስለዚህ በዚህ መልኩ ስሌቱን ማየት እንችላለን።